Hi YouTube, how do now feeling? እንዴት ናችሁ? ስራ ምናምን ህይወት እንዴት እያደረጋችሁ ነው? አፕ ሀሪፍ እየሆነ እንዳላችሁ እኔም በዚህ በዩቲዩብ ቻናል ትንሽ ተፍተፍ እያልኩ ነው ዩቲዩብን ለማሳደግ አፕ አሪፍ ጆርኒው ለመቀላቀል ደግሞ ሰብስክራይብ አድርጉ። የፈለጋችሁ ጥያቄ ስላልገባችሁ ነገር አብረን ሪሰርች አድርገን ሰርች አድርገን ማወቅ እንችላለንና ሰው ለማታውቁኝ ሳሙኤል አበበ እባላለሁ። የቀለማዊ ፖድካስት ጀማሪና ኮፋውንደር ነኝ። ሲኦም ነኝ። በቃ ሁሉ ነኝ። በቃ ካሜራማን ኤዲተር ነኝ። ሁሉ ነኝ እና ትንሽ ነገር ላዋራችሁ ፈልጌ ነው ስለኔ ስቶሪ። ምክንያቱም ከኔ ስቶሪ ውስጥ የሆነ ነገር ኢንስፓየር የሚያደርጋችሁ ነገር ታገኙታላችሁ። እኔ ከብዙ ሰዎች ባዮግራፊ ማለትም የህይወት ታሪክ በጣም አዳምጣለሁ። ገባችሁ? ለምን ባዮግራፊ ማጥናት እንደሚጠቅማችሁ በህይወት ውስጥ ትማርበታላችሁ። ሳይገባችሁ ማለት ነው ትማርበታላችሁ። ወደዛ ፖይንት ስለ ባዮግራፊ አወራችኋለሁ። እኔ የተወለድኩት አክሱም ነው። የጥምቀቴም አክሱም ነበር። በአቡነ ተክለ ሃይማኖት የሚባል ቤተክርስቲያን። የተወለድኩት አክሱም ነው። ያደግኩት አብይ አዲ ነው። አሁን የምኖረውም አብይ አዲ ነው። ገብቻ አብይ አዲ ተንቤን አብይ አዲ ትባላለች። ትግራይ ውስጥ ናት አክሱም የምትገኘው። እኔ በልጅነቴ ከቤታችን 4 ልጆች ነው ያለን። 4 ደግሞ ወንዶች ናቸው። አንድ ታላቅ አለኝ እኔና ከዛም 2 ታናሾች አሉኝ። ስለ ቢሄቨራቸው ስነግራቸው የኔ ታላቅ ወንድም የሆነ እንትን በቃ ኩል ጋይ ነው። ለምሳሌ በቃ አላ ኩል ነው የሚጫወተው። ዝም ብሎ በቃ ኩል ለመጫወት የሚመክረው አለ አይደል? በቃ ኩል ነኝ በቃ ምናምን በቃ ጸዳ ያለ በቃ ሁሌ ማለት ነው ጸዳ በቃ ሁሌ እንደዚህ በቃ ሁሌ ሻወር ያደርጋል። ሁሌ በቃ ጸዳ ያለ ነው በቃ ኩል ነው። እኔ ደግሞ ብትለኝ ማለት በቃ ልክ እንደዚህ ነው በቃ ቅይር አለ ማለትም በቃ የሆነ በቃ የማይቀየር ፐርሰናሊቲ አዲዲት ማንነት አለ። ግን ደግሞ ሞስት ኦፍ ታይም በቃ እንደዚህ ተለዋዋጭ ነኝ። በቃ እንደዚህ በቃ ፍሌክሲብል ነኝ። ገባ? የኔ ትንሹ ብራዘር ደግሞ ሲኖዶስ ይባላል። እሱ ደግሞ ብራዘር በቃ አይሰማህም። በቃ ግግም ያለ ግን በቃ እዚህ አምሮ አይሰራም ነው በቃ ካለው አሉ። ይሄ ለምሳሌ ይሄ ኩባያ ትርጉም የለው በእጃችን መጠጣት አለብን ካለ ማለት ነው መጠጣት ጀመራል። ማንንም ነው ማይዘው ማለት ነው። ትንሽ ደግሞ በቃ ጨዋታ ይወዳልና እሱ እንኳን አሁን 3ኛ ክላስ ክፍል ነው ጨዋታ ይወዳል ማለት ነው። ስለዚህ አባቴ ደግሞ በቃ ያ አንድ ከጀማች አለ በቃ አዝግ የሆነ በቃ ዝም ብሎ በቃ በቀልድ አዝግ ነበር። ባይዜ ከአባቴ ጋር በቀልድ አዝግ ነው የሚያደርገኝ። ማማዘር ደግሞ ማማም ማለት ነው በቃ ስለውናት በቃ ገባ። ከሰፈር ሴቶችም ብዙ ረቅ ትላለች ብቻዋን ሙዛት ከኛ ጋር ብዙ ጊዜ የምታሳልፈው በቃ ገባ። ከኛ ጋር ሞስት ኦፍ ታይም ከቤታ ተወጣ ምናምን ከኛ ጋር ነው ቡናም መጠጣት የምትወደው ምናምን ገባ። ከኛ ነው ሶሻል የሚባል ነገር የለም። ሶሻል ላይፍ የሚባል ከውጭ ያን ያህል የተከበረ እኛ ቤታችን ውስጥ ነው ሶሻል ላይፍ ያለው። ፋዘር ሀስል ነው ብዙ ጊዜ በቃ ተፍተፍ ነው የሚለው ማለት ነው። ማይማዘር አባቴና እናቴ መምህራን ናቸው፣ የቋንቋ መምህራን። እናቴ የአማርኛ አባቴ ደግሞ የእንግሊዝኛ ማለት ነው። እኔ በልጅነቴ ፋዘር እንዳጠና ይፈልግ ነበር ማለት በቃ ሰው ልጅ ትምህርት ማጥናት አለበት ብሎ ያስባል። እና በቃ ሁላችንም ሞክሯል በቃ ትምህርታችን ጎበዝ እንድንሆን ማለት ነው። እኔ ከሁላችን ምን ያህሪፍ ነበርኩ በቃ ሁለተኛ ሶስተኛ እስከ 9ኛ ክፍል እስከ 8ኛ ክፍል ማለት ሁለተኛ ሶስተኛ ወጣ ነው እስከ 10ኛ ክፍል 9ኛም 8 ነው ወጣሁት። በቃ እስከዛ ድረስ ማለት ነው በቃ ፋሚሊ በቃ ትምህርት ላይ ጎበዝ እንደሆን ይፈልጉ ነበር። የኔ ታላቅ ብራዘር ያን ያህል ትምህርት አይደል ሁለቱም እንደዛ በጣም በቃ ሲኖርስ ማተው በጣም ነው ይሄ አይሰር ግን ደግሞ ቢዝነስማን አንድ ስራ ከሰጠው ማለት ነው በቃ ይጨርስልሃል በቃ በጣም ነው ቢዝነስ ዋይ። ለምን ነው የምትነግረኝ ካላችሁ ደግሞ እናንተም የእናንተ ሰዎችን እንታስቡ ነው። ገባህ? የብራዘር ጥሩ ሳይድ ለምሳሌ የትልቁ ብራዘር ኩል ጋር ስለሆነ በቃ ኩል ለምጫወት ስለምኮር ከሱ ጋር በቃ ስለ ቺኮች አወራርና ምናምን ይነግረኛል። ማለትም
ኮሙኒኬሽን ስኪልን አሪፍ ያደርግልኛል። ከትንሽ ደግሞ ስለ ብራዘር እማራለሁ። ከአባቴ ደግሞ የሆነ ቀልድ ምናምን ከማዘር ደግሞ በቃ ከልጆች ጋር በቃ ኩል መሆን በቃ አታማምናም። እንደ ታላላቅ ሴቶች አሉ እንደሱ አይደለችም ማለት ነው። ሶ በዚህ በቃ ትንሽ ለራሴ ነገር እቺ ስለዚህ ነገር ሪኮግናይዝ እንዳደርግ ያደረገችኝ ማለት አንድ መጽሐፍ አለች። ከቻልኩ እዚህ ጋር ጨምጥታለሁ። ቀላል ነገር አታካብድ ትላለች። ሶ እኔ ደግሞ በቃ ጎበዝ ሆንክ አንደኛ ጎበዝ አንደኛ እንኳን ደረጃ ላይ ያዝኩ 8ኛ ነው። ሁለተኛ 8ኛ ነው። ሶስተኛ ግን ሁለተኛ አራተኛ እንደዛ በቃ ሁለተኛ ደረጃ የወጣው ነው ያደጉት። ሶ ከዛ ደግሞ በቃ እኔ መሆን ፈልገው አላውቅም ነበር። ገባ ትዝ ሲለኝ አሁን ባልትም ስለ ራሴ ሳውቅ ትዝ ሲለኝ እኔ መሆን ፈልገው አስትሮኖመን ነው። ምክንያቱም በቃ ሰው የማይፈልገው ነው መፈለግ ደስ የሚለኝ። ገባ ሁሉም ሰው ከፈለገው ማለት እኔ በጣም ነው የሚያስጠላኝ እግዚአብሔርን። በቃ ሶሻል ሚዲያ አሁን ፖድካስት ጀምሮ በቃ ጉርማንጉጉ የሆነ በቃ ማአት የማይረባ ፖድካስት አለ አይደል? ከዛ ያ ፖድካስት እያየሁ ማለት ነው በቃ አሁን እነዚህ ፖድካስት ሆኖ ነው ምናምን ብዬ በቃ እባሳጫለሁ። ግን እንደዛ መሆን የለበትም ነው ምን አገባኝስ ብዬ ቆይሽ ምን አገባኝስ ብዬ ለራሴ መቀጠል አለብኝ አይደል? እንደዛ የሚሻል መስለኝ። ሶ የራሴን በቃ ፖድካስት በቃ በልጅነቴ ማለት ነው አስትሮኖመር ነው የምንፈልገው። አስትሮኖመር ስላችሁ ደግሞ ስለ ጠፈር ተመራማሪ በቃ ጠፈር በጣም ነው በቃ ስለ ሰማይ ስለ ማርስ በቃ በጣም ነው ደስ የሚለኝ። ምክንያቱም በቃ ያልታየ ነገር በቃ ሰው ያላየው ነገር ማለት በጣም ደስ ይለኛል። በጣም አጠና ነበር ምናምን በተለይ ፖለቲካ ቁጭ ብዬ ሰማ ነበር በጣም ገባ። ያ ነገር ደግሞ ኦፕን ያደርገኝ። ሶ ያዶክ ስመጣ እኔ ምን መሆን ፈልግ ነበር መሰለህ? በቃ ይሄ መሆን አልፈልግም። አንደኛ ሎየር መሆን ፈልግ ነበር። ከዛ ደግሞ ኢኮኖሚስት፣ ከዛ ደግሞ ጂኦሎጂስት፣ ከዛ ደግሞ በቃ እነዚህ ሰዎች ማለት ከዚህ ሰዎች አንድ መርጣለሁ ዩኒቨርሲቲ ከገባው ብዬ አስብ ነበር። ከዛ 10ኛ ክፍል ገባሁ እና የሆነ መጽሐፍ ማለት ኮንተንት ክሬት ማድረግ ጀመርኩና ስለራሴ ማሳደግ አለብኝ ብዬ ሪች ዳድ ኤንድ ፑር ዳድ በዚህ እንዲያ መጽሐፍ ሪኮመንዴሽን ሪች ዳድ ኤንድ ፑር ዳድ አንብቡት። ሪች ዳድ እና ፑር ዳድ ሳነብ ስለ ትምህርት ታወቅ በተለይ ደግሞ ስለ ኢትዮጵያ ትምህርት። ከዛ እኔ በቃ እሺ እንዴት ላድርግ? ኢኮኖሚስት ሆኜ መቼም ሀብታም አልሆንም። አይ ኖ ዊት አሁን መርካቶ ሁሉም የሚታይ ሰዎች ማለት ነው መቀለም ከሄዳችሁ አዳቂ የሚባል አለ መቀለም እንደ መርካቶ ማለት ነው። በዛ ቦታ ማንም የተማረ አይደለም። ሁሉ ግን መልቲፕሌን ነው በቃ ማአት ሚሊዮን እንደዚህ ያንቀሳቅሳሉ ማለት ነው። ሶ እኔ በቃ ምንድነው የምፈልገው ብዬ ለራሴ ትንሽ በቃ ቀፋው ምሎች በቃ በሐሳቤ በቃ እንደዚህ ብዬ በቃ እኔ ምንድነው መሆን ፈልገው ለራስ እያብሰለሰልኩ ሳምፎን ምንድነው መሆን የምትፈልገው አንተ ምንድነው መሆን የምትፈልገው ብዬ ለራሴ በቃ ጭንቅ ውስጥ ገባሁ ነው ማለት በቃ ስለራሴ መጠየቅ ምናምን። ሶ እንደዛ ሳረግ ወደ ተመለስክ እንትን ኮረ ወደ ልጅነቴ። በልጅነቴ ግጥም መጽሐፍ በጣም ወድ ነበር። ሊትሬቸር ስነ ጽሁፍ በጣም ነው የምወደው። በጣም ከልጅነት ጀምሮ ፊሎሶፊያ ያለው ፖለቲካ ያለው በቃ ኢቭንም ፊሎሶፊ የሚል ቃል ያወቅኩት በልጅነቴ ፊሎና ሶፊያ በሚለው ቃል ከላቲን የመጡ ቃላት ነው ብዬ ስለ ግሪክ በጣም አጠና ነበር። የሆነ ሂስቶሪካል ሚቶሎጂ ነገር አፈታሪክ በጣም ይመቸኝ ነበር። ገባህ? ያ ነገር ደግሞ ያሳደረብኝ አባቴ ቲቪ ሲይዝ ዝም ብለህ አትቀይረው ምናምን ብሎ ቲቪ ያሳይ ነበር። አባቴ ቲቪ ሲከፍት በቃ ፖለቲካ ምናምን ያሳይ ነበር። ሶ በዛ ጊዜ ኦብሰስ ኮን ከፖለቲካ ምናምን ከአይዲዮሎጂ ከሀሳብ ጋር ከመንሸራሸር ጋር ፍቅር ወደቅኩ። ሰው ያኔ እኔ ምንድነው መሆን ፈልገው ብዬ ትንሽ ለራሴ ጨቆጨቆ ወደ ልጅነቴ ተመለስኩ። በልጅነቴ ምን አደርጋለሁ ነበር መሰለህ?
ለምሳሌ ትዝ የሚለኝ ለእናቴ ግጥም ጻፍኩላት። እናቴ ያመማትና የሆነ ማለት የመርዘን ነው የሚባለው በአማርኛ መርዘን ነው በአማርኛ አላውቀው መርዘን ነው የሚባለው ሰው የመርዘን ያመማት ነበርና አመማት እና ከጎኗ ሆኜ ማለት የሆነ ግጥም ጻፍ ትዝ ይለኛል ሰዓቱ። ይሄ ቤታችን አሁን ፈርሷል እዚህ ጋር ነበር ቆርቆሮ ነበር ምናምን። ከዛ ምን ብዬ ጻፍኩ ማለት ሴት ናት እናቴ ሳያት ሁሌም ተደርቄ 9 ወር በሆዷ 2 ዓመት በጀርባዋ ምናምን ብዬ ሴት ናት እናቴ ሳያት ሁሌም ተደንቄ ምናምን ያበቃ ጻፍኩትና ከዛ ለነገው ሄጄ ማለት ነው ሰልፍ ላይ ወጥቼ አነበብኩት። ራሴ የጻፍኩት ግጥም በራሴ በቃ መድረክ ነው ብላችሁ በቃ ተማሪ እንደዚህ ፍጭ ብሎ በቃ ኮንፊደንስ አለኝ ነው ብላችሁ በራሴ ያምናለሁ። ምክንያቱም በቃ ስለ ኮንፊደንስ ማወራችኋለሁ። በቃ እንደዚህ ብዬ ገለጽኩት። ሰው ያኔ ራሴን አደነቅኩት። በቃ አሁን ሳይሆን ነው ምናምን ሰው ምን ፋይንድ ያደረኩ ሊትሬቸር በቃ እንዲያም ብዙ ጽፍ ነበር ስለ ኢትዮጵያ ጀግንነት ምናምን በቃ አሁን ቤታችን ስለፈረሰ ምናምን ብዙ ጊዜም ስላደረገ ጠፍቶብኛል። ግን ሊትሬቸር ስነ ጽሁፍ እንደምወድ አወቅኩ። አንደኛ ስነ ጽሁፍ አወቅኩ። ሁለተኛ ደግሞ በልጅነቴ ቦክሰር ምናምን በጣም መወድ ነበር። በቃ ትዝ የሚለኝ ከሆነ ልጅ ጋር ተጣላውና በጣም እጣላለሁ ባይዘው ያኔ ያልነው ሳራችሁ ትንሽ እፈራለሁ። ፍርሃት አለብኝ ነው። ግን ደግሞ ፍርሃት የሚመጣው ደግሞ ከየት እንደሆነ አውቀዋለሁ። ጣጣ ያለው እሱ ጋር አልግባ። ከዛ ደግሞ ቦክሲንግ ፓ ያረኩ ከሆነ ልጅ ተጣላውና ቤቴ እንትን ሰራው ሳኮ ሰራውና ሳኮ መምታት ጀመርኩ። ከዛ በቃ አወዝ ኢንተረስቲንግ ቦክሲንግ በጣም ደስ ይለኛል። ቦክሲንግ በቃ ወደ በቃ አንገር አለ ምን ጋር አሁን ባለፈው አመት በቃ 9ኛ ክፍል እየተማርኩ ያለ ለኔ ማለት ከሰፈር ጋር እየተጣላን በቃ ይተወዝ በቃ ባዲር ማለት እየተጣላን ነበር ምናምን እኔም ትንሽ የሆነ ፐርሰናል ችግር ከራሴ አልግባባም ነበር። ያ ችግር ነበረብኝ ከድብድብ ማለት ነው። ከዛ ነገር ምን አወጣው ፋይተር ማለት አሁን አይደለም እኔ ፋይተር መሆን የፈለኩት 8ኛ ክፍል እያለሁ one day I will be champion ብዬ ግድግዳ ላይ ጽፍ ነበር አስታውሰዋለሁ። 8ኛ ክፍል በቃ ብቻ ነው ቁጥ ማለት ሞድ አንዳንድ ጊዜ ባይ አምቢቨርት ነኝ በቃ ኢንትሮቨርት መሆን ይችላል ኤክስትሮቨርት መሆን ይችላል። ሁለቱም የመሆን አቅም አለኝ። አምቢቨርት ነኝ ማለት ነው። በቃ የጣፍ ማለት one day I will be champion I promise ምን የኦርፋን አድናቂ ስለነበር ስለኦርፋን የጣፋቸው ኮቶች ምናምን ያለው one day በቃ ቻምፒዮን መሆን ልጋሉ ብዬ እነዚህ ፋይንድ አደረኩ። ወደ ምን ተመልሼ ወደ ኋላ። ሶስተኛ ደግሞ ፖድካስት ይሄ አመኖችም አለምናችን እናቴ መምህር ስለሆነች እናቴ የምታስተምረው ገጠር ነው። ቃቢ አዲ አለ አዲስ ሰማዕታት የምትባል ከተማ አለች። ከኛ የሆነ አንድ ፍርቅ በቃ 30 ደቂቃ ምናምን የሚሆን መንገድ አለች። በዛ በእግር ወክ አድርገህ ነው የምትሄደው። እናቴ በዛ ታስተምራለች። ኢቭንም የተሰራ ቤት ትምህርት ስላችሁ ደግሞ በዳስ ነው የሚማረው። የሆነ ዳስ አለ እንደዚህ በእንጨት የተሰራ ከዛ ቁጭ ብለን ነው የምታስተምረው። ብራክ ቦርድ አለ ምናምን። ከዛ እናቴ አንዳንድ ጊዜ አስተምራችሁ ትለኝ ነበር እና በቃ ትፍትፍ አድርጌ ነው ማስተምራችሁ። በቃ አድርጌ ማስተምራችኋለሁ። ገባህ? ከዛ በፊት ደግሞ ገጠር አንድ አመት ቆይቻለሁ። ምክንያቱም my mother and my dad and my mom is መምህራን ስለሆኑ ገጠርን ትንሽ አንድ አመት ኖረናል። እዛ ስኖር የሆነ አይደለ በቃ በህይወቴ በቃ ስቶሪ ቴሊንግን እንደሱ ይችላል ብዬ አላምንም። በቃ ስቶሪ ቴሊንግ ይችላል ነው ብላችሁ በቃ ትፍትፍ አድርጎ በቃ ይነግራችኋል። ያ መምህር በጣም ገልቤ በቃ ከህይወቴ በቃ መምህራን ብዬ ከምጠራቸው 5 መምህራኖች አስገብቻለሁ። ያ መምህር ስቶሪ ቴሊንግ በጣም ጎበዝ ስለሆነ ከአንደኛ ክላስ ማለት ነው ማትስ ውስጥ ያስተምረናል፣ እንግሊዘኛ ውስጥ ያስተምረናል፣ ከባቢያዊ ሳይንስ ውስጥ ያስተምረናል። ከዛ ደግሞ ስፖርትም ውስጥ ያስተምረናል። ሁሉም በቃ አንደኛ ስትሆን የሁላችሁ መምህራን እስከ እናታችን ደግሞ ያቀናል ስማችን ማለት ነው። ሳሙኤል አበበ በላይነህ አማራ ይለኛል ያውቃል በደንብ አድርጎ ስሜ ማለት ነው። በዛ ጊዜ እሱ መምህር ትንሽ ይነግረናል፣ ያስተምረናል፣ ከዛ ይወጣል። ከዛ ደግሞ አስተምራቸው ሳሙኤል ይለኛል። እኔ ደግሞ ከባቢያዊ ሳይንስ እንግሊዝ፣ ትግርኛ፣ አማርኛ እንኳን 3ኛ ክፍል ነው የምትጀምረው። እነዚህ በቃ ሁሉም ሳብጀክቶች ማለት
ለነሱ ለማስረዳት ብዬ ጥያቄ አውጥቼ ምናምን በቃ እሄዳለሁ። በደንብ አድርጌ እሄዳለሁ። በቃ ትዝ ይለኛል። በቃ ቅጥቅጥ አድርጌ እንደዚህ ብዬ ማለት ነው እሄዳለሁ። ይሄ መቼ ነው? አንደኛ ክፍል ነው። በጣም ነው ማስበው። ከዛ ሁለተኛ ክፍል ወደ ከተማ ስትገባ ሁለተኛ ክፍል ያን ያህል ጎበዝ አልነበርኩም። ሶስተኛ ክፍል ግን ጎበዝ ሆንኩ። መምህር ከሌለ በቃ እኔ አስረዳችኋለሁ። በቃ ምንድነው የምትሰክሰው ምናምን ትኮር ማለት ነው። ክላስሜቶቼን የድሮ ክላስሜቶቼን በቃ እዚህ አስመጥቼ ልጠይቋችሁ ትችላላችሁ። ሰው እስከ አምስተኛ አራተኛ ክላስ እስከ ስድስተኛ ክላስ በቃ መምህር ከሌለ ጥያቄ ያወጣና ጥያቄ ይጠይቃቸው ነበር። በጣም ኢንተረስቲንግ የነበርኳቸው ጂኦግራፊ ማለትም በእኛ ህብረተሰብ ይባላል። ጂኦግራፊ፣ ሲቪክ በቃ እነዚህ ያለ በሀሳብ ላይ እንጂ ማትስና ፊዚክስ በጣም መማር ፈልግ ነበር። ግን በሀገራችን ትንሽ ጦርነት ነበር እና ከዛ ደግሞ ከጦርነቱ በኋላ ደግሞ በቃ ትንሽ ደበረኛ። እኔ በቃ ኢንተረስት ሊሆንኩት ወደ ሶሻሉ ነው። ሰው እንደዚህ ስላችሁ በቃ ጥያቄ መጠየቅ ወድ ነበር፣ ሀሳብ ማንሸራሸር። ሰው ምን መሆን ፈለግ? ደራሲ ፖድካስተር። ሰው ከዚህ ምን አገኛችሁ? አንደኛ ደራሲ መሆን እንደምፈልግ፣ ፋይተር መሆን እንደምፈልግ፣ ከዛ ደግሞ ፖድካስተር እየሰራሁ ነው። ዝም ብሎ እልም አይደለም። ፖድካስተር ድርሰት ካልከኝ እየጻፍኩ ነው። አሁን በቃ የመሰለኝ እየጻፍኩ ነው። ያጻጻፍ ስልቴን በቃ እንዴት እንደሆነ እየጻፍኩ ነው፣ እየሞከርኩ ነው። ገባህ? አራተኛ ደግሞ ንግድ በጣም ወዳለሁ። ንግድ ስላችሁ ደግሞ ንግድ ማለት በቃ ሳይኮሎጂ ነው። በቃ እንዴት አድርገህ ለምሳሌ እቺ ኩባያ እንዴት አድርገህ መሸጥ እንደምችል ማወቅ ነው። የሰው ልጅ በቃ የጥበቡ ጥግ የሚያሳየው አንድ ነገር በመሸጥ ነው። ገባህ? በዛ ነገር ደግሞ እነዚህ አራት ነገሮች መሆን እንደምችል አወቅ። ከኔ ስቶሪ ብዙ ነገር እንደምትማር አሁን ደግሞ ዩቲዩብ አለኝ፣ ቲክቶክ አለኝ፣ ፖድካስት እየጀመርኩ ነው። ፋይት ደግሞ በራሴ ሻዶው እየሰራሁ ነው። ኢንቨስትመንት ደግሞ የምትሆነው ሰልፍ ኢንቨስትመንት ነኝ ማለትም ለራሴ እያስተማርኩ ነው ስለ ኢንቨስትመንት። ገባችሁ? ሁለተኛ ደግሞ ደራሽ ነኝ ስላችሁ ደግሞ እየጻፍኩ ነው። ፋይተር ነው ካላችሁ ደግሞ ቦክሲንግ ምናምን እየተማርኩ ነው ራሴ በውስጥ መች በቃ ገባችሁ? ከዚህ ስቶሪ ብዙ ነገር ታተርፋላችሁ። ገባችሁ? አንድ ነገር ምን መሆን እንደምችል አላውቅም ትሉ ከሆነ ወደ ኋላ ተመልሳችሁ ስለ ራሳችሁ እወቁ። አሁን ደግሞ ይሄ አሪፍ ፖድካስት እንደሆነ ፎሎ እና ላይክ እንዳይረሳ። ቲክቶክ ወይም ዩቲዩብ ሰብስክራይብ አድርግ። ቦምቦ ክላስ